ሰላም ቅዱሳን፣ ዛሬ የምስጢር ገላጭና የብርሃን መልአክ ቅዱስ ዑራኤልን እንመለከታለን። በመጽሐፍ ቅዱስ በቤተ ክርስቲያን ትውፊት መሠረት ከሰባቱ ሊቀ መላእክት አንዱ የሆነው ቅዱስ ዑራኤል ማን ነው? ለምንስ የብርሃን መልአክ ይባላል? ዛሬ ታኅሳስ 22 ወርኃዊ መታሰቢያው ለቅዱስ ዑራኤል የምናውቃቸው ሦስት ድንቅ ታሪኮችን እንመለከታለን። አንደኛ፣ ምስጢር ገላጭነቱ። ቅዱስ ዑራኤል የስሙ ትርጉም የእግዚአብሔር ካህን ማለት ነው። ለነቢዩ ዕዝራ ሱቱኤል ጽዋ ልቦናን ወይም የጥበብ ጽዋ አጠጥቶ ጥልቅ የሆኑ ሰማያዊ ምስጢራትን እንዲረዳና መጽሐፍትን እንዲጽፍ ረድቶታል። በዚህ ምክንያት ተማሪዎችና እውቀትን የሚፈልጉ ሁሉ የልቦና ብርሃን ስጠን እያሉ ቅዱስ ዑራኤልን ይማጸኑታል። 2. በስደት ጊዜ የእመቤታችን መሪ። እመቤታችን ቅድስት ድንግል ማርያም ልጇን ይዛ ወደ ግብፅ ስትሰደድ መንገዱን እየመራና ጥላ የሆነ የጠበቃት ቅዱስ ዑራኤል እንደሆነ ይነገራል። በተለይ በኢትዮጵያ በረሃዎችና ገዳማት ውስጥ እመቤታችን በምታርፍበት ጊዜ በክንፎቹ እየጋረደና ምግብና መጠጥ እያቀረበ ያገለግላት ነበር። 3. የጌታን ደም ለዓለም የረጨ መልአክ። በጣም የሚታወቀውና ድንቁ ታሪክ ደግሞ የጌታችን በመስቀል ላይ በዋለ ጊዜ ነው። ጌታችን በመስቀል ላይ ሳለ ከጎኑ የፈሰሰውን ደምና ውሃ በብርሃን ጽዋ ተቀብሎ በዓለም ዙሪያ ረጭቶታል። በተለይ በረከትና ቅድስና በዓለም ሁሉ እንዲሰራጭ አድርጓል። በኢትዮጵያ በርካታ ቅዱሳን ቦታዎች ላይ ይህ ክቡር ደም እንደተረጨ ታሪክ ይነገራል። በአጠቃላይ ቅዱስ ዑራኤል የብርሃን የጥበብና የፍቅር መልአክ ነው። በመንገዳችን ሁሉ ብርሃን እንዲሆንልን በልባችንም የእውቀትን ጽዋ እንዲያሳድርብን የዘውትር ጸሎታችን ነው። የቅዱስ ዑራኤል ጥበቃና ረድኤታችን ከሁላችን ጋር ይሁን። ይህ ታሪክ ከወደዱት ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ወስብሐት ለእግዚአብሔር። ሰላም ቅዱሳን፣ ዛሬ የምስጢር ገላጭና የብርሃን መልአክ ቅዱስ ዑራኤልን እንመለከታለን። በመጽሐፍ ቅዱስ በቤተ ክርስቲያን ትውፊት መሠረት ከሰባቱ ሊቀ መላእክት አንዱ የሆነው ቅዱስ ዑራኤል ማን ነው? ለምንስ የብርሃን መልአክ ይባላል? ዛሬ ታኅሳስ 22 ወርኃዊ መታሰቢያው